እስቲ ዛሬ ስለ ኤሲ እና ዲሲ የኤሌክትሪክ መኪና ቻርጀሮች እናውራ። አብዛኞቻችን እንደምናውቀው ኤሌክትሪክ መኪኖች ዲሲ ወይም ዳይሬክት ከረንት ፓወር ነው የሚጠቀሙት። ነገር ግን ወደ የቤታችን የሚመጣው ፓወር ኤሲ ወይም አልተርኔት ከረንት ነው። ስለዚህ ኤሲ ቻርጀር ተጠቅመን ቻርጅ የምናደርግ ከሆነ መኪናችን ላይ የሚገጠመው ኦንቦርድ ቻርጀር የሚመጣውን ኤሲ ወደ ዲሲ እየቀየረ ባትሪያችን ላይ ስቶር ያደርጋል ማለት ነው። በዚህ ምክንያት ኮንቨርዥኑ ረጅም ሰዓት ስለሚወስድ በኤሲ ቻርጀር የምናደርግ ከሆነ ስሎ ይሆናል ማለት ነው። ዲሲ ቻርጀርን መጠቀም የምንፈልግ ከሆነ ዴዚግኔትድ ፐብሊክ ቻርጂንግ ስቴሽኖች ጋር መሄድ አለብን። አሁንም ወደ እነዚህ ስቴሽኖች የሚመጣው ፓወር ኤሲ ነው። የሚለየው ግን ከኤሲ ወደ ዲሲ ፓወር የሚቀየረው መኪናችን ውስጥ ሳይሆን ቻርጂንግ ስቴሽኖች ውስጥ ነው። ስለዚህ መኪናችንን ቻርጅ ስናደርግ ቀጥታ ዲሲ ፓወር ስለሚደርስ በዲሲ ቻርጀራችን እንሰካዋለን። ይህም ቶሎ ባትሪያችን እንዲሞላ ያደርግልናል ማለት ነው። እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ካላችሁ ፎሎ አድርጉ። እንዲሁም በቅርብ ወደ ሀገራችን ስለገባው ቮልክስዋገን ID7 ሪቪው ማየት የምትፈልጉ ካላችሁ ዩቲዩብ ቻናል ላይ ቪዲዮ ለቅቄላችኋለሁ። ሊንኩን ባዮ ላይ ታገኙታላችሁ።